አወዛጋቢው የስደትና የስደተኞች ፖለቲካ። ፍልሰትና ስደት ከሰው ልጅ ታሪክ ጋር አብረው የተጀመሩ ክስተቶች ናቸው። ነገር ግን በዚህ ዘመን በአፍሪካ እንዲሁም በማደግ ላይ ባሉና በደቡብ ንፍቀ ክበብ የሚገኙ ወጣቶች በተለያዩ ገፊና ሳቢ ምክንያቶች ወይም እንደ ባለሙያዎቹ አገላለጽ ፑሽ ኤንድ ፑል ፋክተርስ ከስደት ጋር በተያያዘ ውስብስብ እውነታን እየተጋፈጡ ነው። በዚህም ምክንያት ጥቂት የማይባሉ ወጣቶች በምዕራቡ ዓለም እየከረረ የመጣው የስደትና የስደተኞች ፖለቲካ የዕጣ ፋንታቸው አንዱ አካል እየሆነ ከመምጣቱን ባሻገር የአፍሪካን የወደፊት መጻኢ አቅጣጫ እየቀረጸ ነው። አፍሪካውያን ወጣቶች ለምን ይሰደዳሉ? በአፍሪካ በአጠቃላይ በተለይም በኢትዮጵያ ስደት በአብዛኛው በገፊ ምክንያቶች አማካኝነት የሚከናወን ነው። በተለይ በትውልድ ሀገራቸው የሚከሰቱ የኢኮኖሚ ችግሮች፣ የፖለቲካ አለመረጋጋት፣ የአየር ንብረት ተግዳሮቶችና ውስን የሥራ ዕድሎችን የመሳሰሉ ገፊ ምክንያቶች ወጣቶች የተሻለ ሕይወት ፍለጋ በአደጋ የተሞሉና ውስብስብ የስደት ጉዞዎችን እንደ ብቸኛ አማራጭ እንዲመለከቱ አስገዳጅ ሁኔታዎች ሆነዋል። ከታሪክ እይታ አንጻር አፍሪካውያን በዓለም አቀፉ የስደትና የፍልሰት እንቅስቃሴ ተጠቃሽ ሆነው አያውቁም ወይም ሚናቸውን ብዛም ነበረ። ለረጅም ዘመናት የአፍሪካ ማህበረሰቦች በራሳቸው ቀዬና መሬቶች ላይ የተረጋጋ ሕይወታቸውን መስርተው በሰላም ዘልቀዋል። ይህን ሚዛን ያፋለሰው የአውሮፓ ቅኝ ግዛት ነበረ። በኋላም ግሎባላይዜሽን አፍሪካን ከዓለም አቀፉ የንግድና የፖለቲካ ስርዓቶች ጋር ጥልቅ ትስስር እንድትፈጥር አድርጓታል። በ19ኛው ክፍለ ዘመን መባቻና በ20ኛው ክፍለ ዘመን መጀመሪያ የአፍሪካ ሀገራት በአውሮፓውያን የቅኝ ግዛት ቀንበር ከመውደቃቸውና ቀጥሎም ከተከታታይ ለአስጨራሽ ትግል በኋላ ነፃነታቸውን ከማግኘታቸው በፊት የሰዎች ፍልሰትና ስደት በዋናነት ከአውሮፓ ወደ ቀሪው ዓለም የሚከናወን ክስተት ሆኖ ቆይቷል። እንደ አርጀንቲና፣ አውስትሬሊያ፣ ደቡብ አፍሪካና ዩናይትድ ስቴትስ ኦፍ አሜሪካ ያሉ ሀገሮች ለክፍለ ዘመናት የቆየው የአውሮፓውያንን ወደ ሌሎች አህጉራት የመሰደድ የመፍለስና የመስፈር ሂደትን እንዲሁም አፍሪካውያንና የሌሎች አህጉራት ተወላጆች በኃይል ከቀያቸው ለመፈናቀላቸው ትክክለኛ ማሳያ ናቸው። ከቅኝ ግዛት ነፃነት በኋላ የአሜሪካ መሰራረት ማለትም የስደተኞች ሀገር መሆኗ በቅኝ ግዛት አማካኝነት ከምዕራቡ ዓለም ጋር የተፈጠረው ትስስርና እንዲሁም የአውሮፓ የድህረ ዓለም ጦርነት ኢኮኖሚዎች የሰው ኃይል እጥረትን መጋፈጣቸው ከአፍሪካ፣ ከእስያ፣ ከደቡብ አሜሪካና ከመካከለኛው ምስራቅ ሚሊዮኖች ወደ ምዕራቡ ዓለም እንዲፈልሱ ሆኗል። በዚህም ሂደት ስደተኞች ከኢንዱስትሪ እስከ ማህበረሰብና የባህል እንቅስቃሴ ከሰው ኃይል እስከ ስፖርትና ስነ ጥበብ ባሉ መስኮች ላይ ከፍተኛ አስተዋጽኦን እንዲያደርጉ አስችሏቸዋል። ይህም ዛሬ ላይ የአውሮፓና የአሜሪካ የኢንዱስትሪ፣ የጤና፣ የአገልግሎትና የኢኮኖሚ መስኮች በአጠቃላይ ለከፍተኛ የሰው ኃይል ፍላጎታቸው በስደተኞች ላይ እንዲመረኮዙ አስችሏል። ስደትና እየከረረ የመጣው ውጥረት። የምዕራቡ ዓለም ማንነት በነፃነት በእኩልነትና በዲሞክራሲ ላይ የተመሰረተ ነው። የሀገራት ድንበሮችን ክፍት ማድረግና የባህል ብዝሃነት ወይም መልቲካልቸራሊዝም ከፍተኛ ተቀባይነት ያላቸው አስተሳሰቦች ሆነው ቆይተዋል። ሆኖም ዛሬ ላይ እነዚህ አመለካከቶች በመቀየር ላይ ናቸው። የኢኮኖሚ ችግር፣ የሽብር ጥቃቶችና እንደ አውሮፓውያን አቆጣጠር በ2015 ዓ.ም የተከሰተው የስደተኞች ቀውስ ስደትንና ስደተኞችን የተመለከተ ፍርሃትን አቀጣጥሏል። በምዕራቡ ዓለም የቀኝ ዘመም ህዝበኝነትን ወይም ፖፑሊዝምን የሚያራምዱ ፖለቲከኞች ስደተኞችን እንደ ትልቅ ስጋት መመልከትና ማየት ድንበሮችን ጥብቅ ለማድረግ መነሻ ከመሆኑን ባሻገር የጸረ ስደተኞች ስሜት እንዲፈጠርና ስደተኞች ላይ ማህበራዊ መገለል እንዲደርስባቸው አድርጓል። አስከፊው ገጽታ። አብዛኞቹ የስደት ጉዞዎችና ታሪኮች የሚያሳዩት ስቃይንና መከዳትን እንጂ በተስፋ የተሞሉ እንዳይደሉ ነው። በአፍሪካና በሌሎችም አህጉራት ህገወጥ አዘዋዋሪዎች የወጣቶችን የመለወጥና ራስን የመቀየር ህልም በመጠቀም እጅግ ከፍተኛ ክፍያ ከመጠየቅም ባሻገር የወጣቶችን ህይወት በከፍተኛ ደረጃ አደጋ ላይ የሚጥልና ኃላፊነት የጎደለው የሰዎች ዝውውርን ያከናውናሉ። ብዙዎችም በህገወጥ የሰዎች አዘዋዋሪዎች እጅ በመውደቅ ራሳቸውን አስከፊ ለሆነ የጉልበትና የወሲብ ብዝበዛ አጋልጠዋል። በአብዛኛውም ጊዜ የመሸሽም ሆነ የማምለጥ ዕድላቸው እጅግ ጠባብ ነው። ወንጀለኞቹ ህጋዊ የስደት አማራጮች የተገደቡ ሲሆኑና የወጣቶችን ተስፋ መቁረጥና ጉጉት እንደ ክፍተት በመጠቀም ህገወጥ የሰዎች ዝውውርን ያሳልጣሉ። አሁናዊ የአፍሪካ ስደት ሁኔታ።
በአህጉራት መካከል የሚካሄደው ህገወጥ ስደት በምዕራብ ዓለም እየከረረ በመጣው የስደተኞች ፖለቲካና በጠበቀ ቁጥጥር ምክንያት እየቀነሰ ቢሆንም በአፍሪካ ውስጥ የሚካሄደው አህጉራዊ ስደት እየጨመረ እንደሆነ አንዳንድ ማስረጃዎች ያመለክታሉ። በአሁን ሰዓት 15 ሚሊዮን አፍሪካውያን ከሀገራቸው ውጪ በሌላ አፍሪካዊ ሀገራት ይኖራሉ። አብዛኞቹም ለሥራ ፍለጋ የፈለሱ ናቸው። ለምዕራብ አፍሪካውያን ዋነኛ የስደት መዳረሻዎች አይቮሪ ኮስትና ጋና ሲሆኑ በምስራቅ አፍሪካ ወደ ተለያዩ ሀገራት ከሚካሄዱ ስደቶች ባሻገር ለወቅታዊ ስራ ፍላጎት ወደ ተለያዩ ሀገራት የሚካሄድ ወቅታዊ ፍልሰት እየተለመደ መጥቷል። ደቡብ አፍሪካ ከደቡባዊ አፍሪካና ከተለያዩ የሀገሪቷ ክፍሎች ሰራተኞች በከፍተኛ ሁኔታ የሚፈልሱባት ሀገር ሆናለች። እነዚህ የስደት እንቅስቃሴዎች በከፍተኛ ደረጃ በኢኮኖሚያዊ ዕድሎች፣ በአካባቢያዊ ጫናዎችና በፖለቲካዊ ሁኔታዎች የሚከናወኑ ናቸው። ሆኖም በአፍሪካ ሀገራት መካከል የሚደረጉ የሰዎች ዝውውርም ከስጋት ነፃ ነው ማለት አይደለም። ስደተኛ ጠልነት ለአጠቃላይ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ችግሮች ስደተኞችን ተጠያቂ ማድረግ እንዲሁም ህገወጥ የሰዎች አዘዋዋሪዎች በከፍተኛ ደረጃ መሰማራት በግልጽ የሚስተዋሉ አሉታዊ ክስተቶች ናቸው። በዚህም በስደተኞች ላይ ከሚካሄዱ ትንኮሳዎች ባለፈ በስደት ላይ ያሉ ወጣቶችን በመጨፍጨፍ በጅምላ መቃብር እስከ መቅበር የደረሰ ጭካኔም የታየበት ነው። የወጣቶች ድምፅና አዳዲስ ትርክቶች። የአፍሪካ ወጣቶች ኪነ ጥበብንና የዲጂታል መድረኮችን በመጠቀም በራሳቸው አቅም የአድቮኬሲ ስራዎችን በመስራት ስለ ስደትና ስደተኞች ማህበራዊ መነቃቃት እንዲፈጠር እየሰሩ ነው። ምንም እንኳን በገፊ ወይም በችግሮች ምክንያት የሚሰደዱ ወጣቶች አደገኛና አሰቃቂ ጉዞን ቢጋፈጡም በህጋዊ መልኩ የሚደረጉ ፍልሰቶች እንደ መልካም ዕድልና የባህል ልውውጥ መድረኮች ተደርገው ይታያሉ። የወጣቶች ተሳትፎ በፖሊሲዎች ላይ ተጽዕኖ ማሳረፍ ጀምሯል። እንደ የናይጄሪያ የወጣቶች ማይግሬሽን ሞመንትስ ዊዝ ሜ ያሉ እንቅስቃሴዎች ስለ ስደት ንቃተ ህሊናን በማሳደግ እኩዮቻቸውን እያስተማሩና በአካባቢያዊ፣ በብሔራዊ እና በአህጉር አቀፍ ደረጃ የፖሊሲ ተጽዕኖ እያሳደሩ ነው። በኢትዮጵያም ከአስከፊና አሰቃቂ የበረሃና የባህር ጉዞ በኋላ አውሮፓ መድረስ የቻሉ መሆኑ በሰሃራ በረሃ ህይወታቸው ቅርቃር ውስጥ ገብቶ እየማቀቁ ያሉ ወጣቶች ወደፊት በመውጣት ስለ ስደት አስከፊነት እንደ ቲክቶክ ያሉ የማህበራዊ ሚዲያ አይነቶችን በመጠቀም የማነቃቃት ሥራ በራሳቸው ተነሳሽነት እየሰሩ ነው። ፖሊሲና አጋርነት። በአውሮፓ ዕድሜው እየገፋ ያለው ህዝብና የአፍሪካ ወጣትና ትኩስ የሥራ ኃይል ተግዳሮቶችንና ዕድሎችን በአንድ ጊዜ እየፈጠሩ ነው። የተደራጁ የሰው ፍልሰት ፕሮግራሞችና የሙያ ልምምድ ወይም አፓረንትሺፕ ዕድሎች በተመሳሳይ ጊዜ የአውሮፓን የሰራተኞች ፍላጎት በማሟላትና አደገኛ ስደትን በመቀነስ ወጣቶች በውጭ ሀገር ሙያዊ ልምድን እንዲያገኙ ያስችላሉ። የወጣቶችን ክህሎት ለማሳደግ መዋዕለ ንዋይ በማፍሰስና ደህንነታቸው የተጠበቀ ህጋዊ መንገዶችን በማመቻቸት ለአፍሪካ እድገትና ለአውሮፓ የሥራ ኃይል ፍላጎት መሰረት መጣል ይቻላል። በተጨማሪም እንደ ኢትዮጵያ ያሉ መንግስታት ከተለያዩ የአረብና የመካከለኛው ምስራቅ መንግስታት ጋር የሥራና የሰራተኞች ልውውጥ ስምምነቶችን በመፈራረም ወጣት ዜጎቻቸው ክህሎታቸውን በማሳደግ ደህንነታቸው በተጠበቀበት ሁኔታ በህጋዊ መንገድ የኮንትራት ሥራን እንዲያገኙ በር ከፍተዋል። ለዘለቄታው ከሁሉም በላይ አፍሪካውያን ቀጣይነት ያለው ሁሉን አሳታፊ የፖለቲካ ስርዓትን በመገንባትና ግጭት፣ ጦርነትንና ሙስናን በመጠየፍ የአህጉራቸውን ተዝቆ የማያልቅ የተፈጥሮ ሀብትን ለኢኮኖሚያዊ እድገት በመዋል መጪው ትውልድ ስደትን ከማማተር ይልቅ በሀገሩ በተስፋ የሚኖርበትን ብርሃን መፈንጠቅ አለባቸው። ፍልሰትን የሚያልሙ ወጣቶች ህጋዊ መንገዶችን መከተልና በጉዞ ሂደት የሚያጋጥማቸውን አደጋዎች መረዳት አስፈላጊ ነው። ለመሰደድ አስበው ሁኔታው ሳይመቻችላቸው በትውልድ ሀገራቸው የቀሩ ወጣቶች ክህሎታቸውን ማሳደግ፣ በአካባቢያቸው ያሉ ዕድሎችን መጠቀምና ዕጣ ፋንታቸውን በሚወስኑ የፖሊሲ ጉዳዮችና ፖለቲካዊ እንቅስቃሴዎች ላይ መሳተፍ የራሳቸውን ዕጣ ፋንታ በራሳቸው ለመወሰን ዕድል ይሰጣቸዋል። በእርግጥ ይህ ቀላል አይደለም፣ ጽናትን ይጠይቃል። ስደት ተፈጥሯዊ ነው። ነገር ግን በትውልድ ሀገር ህይወትን ለማሻሻል መጣር ደግሞ ሰውኛ ነው። በዘመናችን ስደት ድንበሮችን ከማቋረጥ በላይ ሰፊ ትርጉም አለው። ማንነትንና የጋራ መጻኢ ዕድልን የሚወስን ትልቅ ዓለም አቀፋዊ ጉዳይ ሆኗል። ህገወጥ የሰዎች ዝውውር የወጣቶችን ህልም ከማጨለም ባሻገር ህይወትንም የሚያሳጣ አሰቃቂ ክስተት መሆኑን ግንዛቤ ማሳደግና ደህንነቱ የተረጋገጠ ህጋዊ መንገድን ማበረታታት አስፈላጊ ነው። የአፍሪካ ወጣቶች አሰቃቂ የስደት ጉዞዎችንና ሰቆቃዎችን ታሪክ በማድረግ የሀገራቸውን የማህበረሰባቸውንና የራሳቸውን ህይወት ለመቀየር በስደት በበረሃና በባህር ተውጠው የቀሩ ወገኖቻቸውን ማስታወስ በቂ ይሆናል።
አዲሱ ተስፋም እዚሁ አፍሪካ ምድር ላይ ይጀምራል። ይህን ፕሮግራም ስለተከታተላችሁ እናመሰግናለን። ተመሳሳይ ትንታኔዎች እንዲደርሱ ፕሮግራማችንን ሼር እና ላይክ ያድርጉ። እንዲሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።